ስሜ መኬ ወዳጆ እባላለሁ። ወረዳ 11 ቀጠና 4 ነዋሪ ነኝ። አሁን የምንገኘው የወረዳችን የኮልቴ ቀራኒዮ ወረዳ 11 የሌማት ትሩፋት ቤት ወተት የሚሸጥበት ቦታ እንገኛለን። መጀመሪያ ማመስገን የምንፈልገው እናንተን ኮሚኒኬሽኖች መንግስትና ህዝብን ለማገናኘት የሚሰራው ስራ ወረድ ብላችሁ አይታችሁ ይህን የመሰለ ምርጥ ስራ መንግስትን ህዝብን ለማገናኘት ስለሞከራችሁ በጣም መጀመሪያ በራሴ በግል በጣም አመሰግናለሁ። እጅግ በጣም ደስ ብሎኛል። ቀጥሎ መንግስት በሰራው ከላይ ባስቀመጠው ስትራክቸር የከተማ ልማት የጓሮ አትክልት ተሰማርቶ ማህበረሰቡ ለሚሰራ ማህበረሰቡ እጅግ በጣም ተጠቃሚና እጅግ በጣም መንግስትን ሰኝ በሚያስብል መልኩ እንገኛለን። አሁን የምንገኘው የወረዳችን ወተት የሌማት ትሩፋት ወተት ቤት ነው የምንገኘው። ወተት ቤቱ አንደኛ በጣም ምርጥና በጣም ምቹ ራሳችንን ገዝተን ጠጥተን የምናውቀው በጣም ምርጥ ወተት ነው። ሁለተኛ ደግሞ ሌላ ቦታ ከሚሸጥበት የ30 ብር ልዩነት ምናምን አለው። ይሄ በጣም ምርጥ ነው። ለወደፊትም መንግስት እንደዚህ አይነት ጅማሩ ነገር መቀጠል አለበት። እነኚህ ድርጅቶችን በደንብ መደገፍና ማገዝ አለበት። እያገዘም ይገኛል። አሁን ለምሳሌ ከዚህ በፊት እነኚህ ድርጅቶች ሌላ ቦታ ነበር ወስዶ የሚሸጡት። የወረዳችን አስተዳደር አግዟቸው ፈቅዶላቸው ሱቅ ሸጠው በራሳቸው ሱቅ ውስጥ ቁጭ ብሎ እየሸጡና ማህበረሰቡን ያው በሚታዩት መንገዱ እየሸጠና ትርፋማ እየሆነ ይገኛል። እና ማህበረሰቡ እኛ በጣም ተጠቃሚ ነን። ወተቱን በጣም ኳሊቲ አለው። ከሌላው በጣም ያው ትኩስ ነው። እንደሚታዩት አሁን ታልቦ አሁን ነው የሚሸጠው። በሁለት ጊዜ ፈረቃ ነው የሚሸጠው። እንደሚታዩት ፈረቃው ላይ አይደረስም። በጣም ምቹ ነው፣ ጣፋጭ ነው። በብርም ደረጃ በጣም ከሌላ ቦታ 30 ብር ልዩነት አለው። ወተቱም ደግሞ ትኩስና ኳሊቲው በጣም የሚመሰከርለት ነው። ጠጥተንም ገተንም ብናውቀው በጣም ደስ ብሎኛል። ለወደፊት መንግስት እንደዚህ አይነት ጅማሮን ማስቀጠል አለበት። በጣም ደስ ብሎኛል። መንግስታችን ወርዶ ማህበረሰቡን እያገዘ ስለሆነ በአስተዳደሩና በነዋሪ ስም በጣም አመሰግናለሁ።